በቴሌብር በኩል ለማዘዝ ስለሆነ ቴሌብር ግቡና ቴሌብር ከሌላችሁ እንዴት እንደምትከፍቱ የሚያሳይ ቪዲዮ ከላይ ያለላችሁ ክሊክ አድርጉና አይታችሁ ወደዚህ ቪዲዮ ተመለሱ። ከዛ ወረድ ስትሉ ፋይዳ ፕሪንቲንግ የሚል አለ። ዲጂታል አይዲ የሚለው ሳይሆን ፕሪንቲንግ የሚለው ላይ ትገባላችሁ። ፋን ነምበራችሁን እንድታስገቡ ያመጣላችኋል። ከዛ እሱ ላይ አይዲያችሁ ፊት ለፊት ያለውን ኤፍኤን ሙሉ ቁጥር 16 ዲጂት ቁጥር እዚህ ቦታ ታስገባላችሁ ማለት ነው። ከዛ ፕሮሲድ ትላላችሁ። ከዛ ኦቲፒ ይላክላችኋል 6 ዲጂት በስልክ ቁጥራችሁ። እሱን ከስልካችሁ ታመጡና እዚህ ታስገባላችሁ። ከዛ ቼክ ኦቲፒ የሚለውን ትነካላችሁ። ኢንፎርሜሽናችሁን ሪቪው እንድታደርጉ ይመጣላችኋል። አይዲያችሁ ላይ ያለው ኢንፎርሜሽን ማለት ነው። ከዛ ወደታችሁ ረድ ብላችሁ አግሪ የሚለውን ትነኩና ኮንቲኒው ትላላችሁ። ከዛ እዚህ ጋር ፓኬጆች አሉ። ስታንዳርድ አለ በ7 ቀን ይደርሳል ነው የሚለው 345 ብር። ፕሪሚየም አለ በ2 ቀን ይደርሳል ይላል። ከዛ ኤክስፕረስ ሚል አለ ደግሞ በ6 ሰዓት ውስጥ ይደርሳል ይላል። እንግዲህ እናንተ የሚሆናችሁን ምረጡና ወደታችሁ ረድ ብላችሁ ሪጅን የሚለው ቦታ ላይ ያላችሁበትን ሪጅን ትመርጣላችሁ። አዲስ አበባ ከሆነ ያላችሁት አዲስ አበባ በሉ። የክልል ከተሞች ላይም ከሆነ ያላችሁት ምረጡና ፒክአፕ ሎኬሽን ደግሞ ስፔሲፊክ ለእናንተ የሚቀርባችሁ ቴሌሴንተር ያለበትን ትመርጣላችሁ ማለት ነው። ከዛ ፕሮሲድ ዊዝ ቴሌብር የሚለውን ትነኩታላችሁ። ከዛ እንድትከፍሉ ያመጣላችኋል። ፔ የሚለውን ትነኩና ፓስወርዳችሁን ታስገባላችሁ። ከዛ ይኸው ሰክሰስ ብሎ ያመጣላችኋል ማለት ነው። ኦርደር አድርጋችኋል። ሜሴጅም ይገባላችኋል ስልካችሁ ላይ ኦርደር እንዳደረጋችሁ የሚናገር። ፋይዳ ፕሪንት በፖስታ ቤት በኩል ማዘዝ ከፈለጋችሁ ይህን ቪዲዮ ተጫኑት። እዛው እንገናኝ።